ነው። ማግኘት አቅቶት ሳይሆን ምናልባት ማግኘት ስላልፈለገም ሊሆን ይችላል። ስለዚህ አሁን እኔ በቃ ልሸነፍ፣ እናት እንደመሆኔ መጠን መሸነፍ ያለብኝ እኔ ነኝ እዚህ ጋር ማለት ነው። ይህንን ሳረግ ቀንቼ ምናምን አረብ ስላገባ እዚህ ጋር በቅናት ወስዳችሁት እንድትወስዱ አልፈልግም ማለት ነው። እኔ እዚህ ጋር እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋይሽ ነና ቻናል ውደዱ። እንደ ትልቅ ሰው ያው ለልጆች ስል መሸነፍ ያለብኝ እኔ ስለሆንኩኝ እኔው ልሸነፍ። ለምን እነዚህ ልጆች አሁን ጀሚላ እንደዚህ በአባቴ ያለችው እንደዚህ ቪዲዮ እያየች የምታለቅሰው ምናምን በቃ እዛው የመን አግብቶ ወልዶ በዛው ሊቀር ነው፣ በቃ ሊረሳ ነው። እኔም ከዚህ በኋላ መሄድ የምችል እንኳን አይመስለኝም። በዛው ሊቀር ነው። በዛው ከወለደ ደግሞ ያው ወንድ ልጅ ነው፣ ሌላ ልጅ ካለው እነዚህኞችን ይረሳል ማለት ነው። ስለዚህ ሳስበው እኔ ነኝ ለልጆቼ ብዬ መጎዳት መሸነፍ ያለብኝ ብዬ አስቤ እንግዲህ ሳይድ ይሄ የመጨረሻ ነው ማለት ነው። እርግጠኛ ነኝ እንደማታምነኝ አውቃለሁ፣ ግን ከፈለግ በረራህም ማለት ነው ደርሶ መልስ መቁረጥ ትችላለህ። ለስንት ነገር መቼም እኔ ለመፈለግ እዚህ የመን ድረስ ሄድኩ ምናምን የምትለውን አሁን መቼም የትኬት አላባክንም ወይ ውሸቷን ቢሆንስ ብለህ እንደማትቀር አውቃለሁ። ከቀረህም ደግሞ እንግዲህ እኔ የቻልኩትን ብቻ ነው ማለት ወይኔ በላቸው ማለት አሁን ነው ማለት ነው። ንግስት ሱመያ እንግዲህ አምራለች፣ ወይም ምንድነው የሚባለው ተስፋ ቆርጣለች። አንዳንዴ እንግዲህ እናትነት ብዙ የሚያስገድዷችሁ ነገሮች ይኖራሉ ማለት ነው። ስለዚህ እናት መሆን እንግዲህ ግዴታ ለልጆቿ ስትል እንድትሸነፍ ሆናለች ማለት ነው ንግስት ሱመያ። ምክንያቱም በቃ ግዴታዋ ማለት ማድረግ ያለባት ልጆቹን ከአባታቸው ማገናኘት እንዳለባት እንግዲህ ሙሉ በሙሉ በሚባል ደረጃ እራሷ አምናበት እና ፈልገው ማለት ነው። የልጆችን ጥያቄ እመልሳለሁ፣ ጥያቄያቸው ይመለሳል። ስለዚህ ጥያቄያቸውን ለመመለስ ደግሞ እንግዲህ አባታቸውን መማፀን ነው በማለት እንግዲህ መጣለች ማለት ነው። እንግዲህ ምንድነው የሚባለው ለአንዴ እንኳን አይታቸው ተመለስ እያለች ትገኛለች ማለት ነው። እኔ ንግስቷ ሰላም ለእናንተ ይሁን። ውድና የተከበራችሁ ቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ በተለመደው በንግስት ሱመያ ዙሪያ ነው የመጣሁት ማለት ነው። ንግስት ሱመያ እንግዲህ አሁን ላይ እንደምታዩት በጣም አዝና አልቅሳ ተከፍታ እንግዲህ የልጆችን ጥያቄ መመለስ አቅቶኛል፣ ደክሞኛል ስትል ትደመጣለች ማለት ነው። ያ ማለት እንግዲህ ንግስት ሱመያ በቃ እንደሰማችሁት ሰይድን ከኤርፖርት እኔው ራሴ ተቀብየው ከዚያ ላይ አግኝቸው ልጆችንም አይቶ ወደ ስራ ሊሄድ ነው ወይ ደግሞ ወደ የመን ሊሄድ ነው ቢላቸው ከዚያ በኋላ ይመጣል እያልኩ ልጆችን ማባበል እችላለሁ ነው ያለች ማለት ነው እንግዲህ ንግስት ሱመያ። ምክንያቱም አሁን ላይ እዚህ ነው ስትላቸውም እነሱም ሊገባቸውም ስላልቻለው ወይ ደግሞ እንዴት ነው መቼ ነው የሚባለው የልጆች እንግዲህ ከባባድ ጥያቄዎችን ነው የሚጠይቁትና ያንን ጥያቄ ለመመለስ እንግዲህ ለሷ ትንሽ ዳገት ነው የሚሆነው። እውነት ለመናገር የልጆች ጥያቄ ከባድ ነው። የማንነት ጥያቄያቸውን ሲጠይቁ ደግሞ ጥርት አድርገው ነው ማለት ነው። ስለዚህ ያንን ነገር እንግዲህ መመለስ የከበዳት ትመስላለች ማለት ነው ንግስት ሱመያ። የከበዳት በቃ አይደለ ከብዷታል ማለት ይቻላል። እንደዚያ ነው እኔ እያየሁት ያለሁት ወይ እየተረዳሁት ያለሁት ማለት ነው። ስለዚህ
ንግስት ሱመያ እንግዲህ ፈጣሪ ካለ ታረቁ ነው የምለው። ታረቁ፣ በሰላም ሁኑ፣ በሰላም ኑሩ፣ ልጆቻቸውን በአንድ ላይ አሳድጉ። ሰኢድም ቢሆን እንግዲህ ይመኒ ማገባ ይመኒዋ ጋርም ኖረ ይመኒዋንም አላቅም የሆነ ነገር አለ። ምንም ትርጉም አለው ብዬ አላስብም። ማለት እውነት ነው እዚያ ልጆችን ሲወልድ ልጆቹን ሊረሳ ይችላል የሚባለው ነገር ማን እንደ መጀመሪያ ልጅ በመጀመሪያ ደረጃ እንዴት የመጀመሪያ ልጆቹን ሊረሳ ይችላል የሚለው ነገር ለእኔ ጥያቄ ነው። ማለት ጥያቄ ነው። በቃ እዚያ እንደፈለገች ታድርጋቸው ብሎ ካልተዋ ለእኔ ጥያቄ ነው የሚሆነው። ማለት ከባድ ነው የሚመስለኝ የመጀመሪያን ልጅ በተለይ መርሳት ወይ ደግሞ አይ እንደፈለገች ትሆን ብሎ መተው አይቻልም። ስለማይቻልም ደግሞ ማለት ነው እና በዚህ ልክ አእምሮ ከታዘዘው ኦኬ። ሲቀጥል እንግዲህ ንግስት ሱመያ የመን ያለችዋን እንግዲህ የማውቃቸውን ነው የሚያሳድደው የሚያሳዝነው ነገር ብላለች። ምክንያቱም እሱም አውቆ ይመስለኛል ለጓደኞቿ ከአረብ እስከ ሀበሻ ድረስ የሚያሳድደው አውቆ ይመስለኛል ሰኢድ ራሱ ማለት ነው እንጂ አረብ አጡ አይደለም። ስለዚህ ሰኢድ እንግዲህ ያው ሱመያ ቃል ገብታለች፣ ይህን ቃሏን የምታፈርስ አይመስለኝም። ስለዚህ ልጆችን አይተህ ውሳኔህን ወስነህ ኒካህን አውርደህ ከፈለግ በሰላም መኖር ከፈለጋችሁ ከቻላችሁ በሰላም መኖር ትችላላችሁ። በሰላም መኖር ካልቻሉ ደግሞ ኒካቸውን አውርደው እያንዳንዳቸው ሁላቸውም በየራሳቸው አቅጣጫ ወይም የየራሳቸውን መንገድ መከተል ይችላሉ ማለት ነው። መከተል ይችላሉ ብዬ ነው ማስበው ማለት ነው። እና ሰኢድ እንግዲህ ምናልባት አምኖ ከዚህ በኋላ ልትዋሸኝ ይሆናል እንጂ እውነቷን አይደለም ብሎ እንግዲህ ካልተጠረጠረና ካመናት ያው ንግስቷን ማምናበታለች። ከመጣ እንግዲህ ንግስቷን እንደምትቀበለው ወይ ደግሞ ልጆቹ እንደምታሳየው ተስፋ እናደርጋለን ማለት ነው። ከዚህ በኋላ ንግስቷ አይ እንኳን መጣህ እንጂ ልጆችንም አታይም፣ አሁንም የሆነ ነገር ማድረግ አለብህ ካለች እንግዲህ ሌላ ከባድ ነገር ወይም ከባድ የሆነ ነገር አለ ማለት ነው። በቃ የሆነ ነገር አለ ማለት ነው። ስለዚህ ንግስት ሱመያ ፈጣሪ እርዳሽ ማለት እወዳለሁ። በዚሁ አጋጣሚ እንግዲህ ሲንግል ማም ነኝ ወይም ደግሞ ብቻዬን ነው ልጆችን ማሳደግ የምፈልገው። ከሱም አመት ሙሉ ተቀምጫለሁ። ከሱንም አልፈልግም፣ ማንንም አልፈልግም። ነገር ግን ልጆች አባታቸው የት እንዳለ እንዲያውቁና ሲጠይቁኝ ይመጣል እንድላቸው በአንድ ልባቸው እንዲሆኑልኝ እፈልጋለሁ። እየመጣ ማየት ይቻላል አይነት ነገር ነው ማለት ነው እንግዲህ ንግስቷ እያለች ያለችው። ስለዚህ ሰኢድ መጣህ ልጆችን ማየት አለብህ ማለት ነው። አረብም አገባህ አጅነቢም አገባህ ምንም አገባህ ምንም ማለት ነው። ያው ወደዚህም ወደዛም በተሯሯጥህ ልክ ልጆችም እንደሚጎዱ ማሰብ አለብህ ነው የምለው ማለት ነው። መልእክቴ ለሰኢድ ይሄ ነው። ቤተሰብ እና ንግስቷም በርታ በይ፣ እንድታለቅሽ እንዲከፋሽ አንፈልግም። እንግዲህ ቤተሰብ ላይክ፣ ሸር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።